ጀግና ከሆነ እውነት ያለው ከሆነ ፍርድ ቤት እንገናኝ፣ ይክሰሰኝ። ወንጀለኛ ነው የሚል ካለ ፍርድ ቤት ከሶ ማስፈረድ። በሃይማኖቴ ከመጣ ዛሬም ነገም እነግርሃለሁ። ይምረርህም ይጣፍጥህም ምንም ስም ስጥ ምን በሃይማኖት ከመጣ እነግርሃለሁ። እርግጠኛ ሆኜ ነው የምነግርህ። ከውጣ እንጂ ያየኛል እንዴ? እሺ ቤተሰቦቼ ሁላችሁም እንግዲህ አሁን ማስታወሻ ያዙ፣ እንደኔ እስክሪብቶና ወረቀት ያዙ። የዛሬ መምህራችን እጅግ የምንወደውና በመጽሐፍ ቅዱስ ሊቅነት የተመሰከረለት ብዙዎችን በካራቴና በጫማ ጥፊ አጋንንታቸው በማስለቀቅ የሚታወቀው ነብይ እዩ ጩፋ ነው። እንግዲህ የምንማረው ሚስጥረ ሥላሴን ነው። በጣም ከህሊና በላይ ብዙዎች ኢትዮጵያውያን፣ ብዙዎች ባለትዳሮች፣ ብዙዎች ሴቶችን ያስቆጣ ቪዲዮ። ሰላም ውድ የይሳኮር ቤተሰቦች፣ የጌታ ጸጋና ሰላም የእናታችን የቅድስተ ቅዱሳን የድንግል ማርያም ረድኤት ከሁላችን ጋር ይሁን። እነሆ ዛሬ ምርጥ በሆኑ ወቅታዊ አጀንዳዎችና ምርጥ በሆኑ ቪዲዮዎች ከእናንተ ጋር ተገናኝተናል። እኔ ወንድማችሁ ዲያቆን ፍስሐ ጽዮን ነኝ። የይሳኮር ሚዲያ ቤተሰብ ያልሆናችሁ ሰዎች የፕላስ ምልክቷን በመጫን ቤተሰብ እንድትሆኑ ኮመንት፣ ሀሳብ አስተያየታችሁን በኮመንት ሴክሽን ላይ በመስጠት እንድታበረታቱኝ በድንግል ማርያም ስም ጠይቃለሁ። ዛሬ በጣም የሚገራርሙ ቪዲዮዎች አሉን። ቀጥታ ወደ ቪዲዮቹ እንሄዳለን። እንግዲህ ከላይ የምትመለከቱት የጻድቁ አቡነ ሀብተ ማርያም ቅዱሱ ስዕል በዚህ መንገድ መስራት ያስፈለገበት ምክንያት ምንድነው ብለን እንጠይቃለን። ከሥርዓተ ቤተ ክርስቲያን የቅዱሳት ስዕላት አሰራር ጋር ተያይዞ ያለው ነገር ትክክል ነው ወይ? እንግዲህ ይሄ የተሳለው ያለው በአስኮ በሚገኘው በአቡነ ሀብተ ማርያም ቤተክርስቲያን ይመስለኛል። እንግዲህ ቅዱሳት ስዕላት ላይ ሌላ ነገር መጨመር ለምን አስፈለገ? ሰዎች በቅዱሳት ስዕላት ፊት ጸሎት ያደርጋሉ። በዚህ ሰዓት ጸሎት በሚፈጽሙ ሰዓት ተንቀሳቃሽ የሆነ ነገር ትኩረትን የሚያዛንፍ ጭማሪ ነገር ሳስፈልገው ነው ወይ? በቤተ ክርስቲያን ቅዱሳት ስዕላት ሲሳሉ 2 ዳይሜንሽን ነው ያላቸው። እንግዲህ ቅርጽ ያለው ነገር መጨመር ማስመሰልስ ያስፈለገበት መንገድ ምንድን ነው? ማስመሰልስ ተገቢ ነው ወይ ብላችሁ ታስባላችሁ? የማዕጠንት ዓላማው ምንድን ነው? እንግዲህ በካህን የሚፈጸም እንጂ የቅዱስ ስዕል ተግባር በማስመሰል እንዲንቀሳቀስ ማድረግ ያለብን አይመስለኝም። ይህ አቡነ ሀብተ ማርያም እንግዲህ በማዕጠንታቸው ይታወቃሉ። አዎ እሺ፣ ይሄ ስለ አገልግሎት ምን አይነት ጥቅምን ይሰጣል ተብሎ ነው በቅርጽ መልክ ስዕል ላይ መስራት ያስፈለገበት? ሌላ ነገር ሳንጨምር ስዕሉ ብቻ በቂ አይደለም ወይ? እንግዲህ ቅድስት ቤተክርስቲያናችን ለዘመናት ምንም ነገር ሳትጨምር ይዛው የመጣችው እስከዛሬም ስታስረክብ እዚህም ትውልድ ላይ ያደረሰችው ምንም አይነት ተንቀሳቃሽ ሆኑ ሌሎች ነገሮች የተጨመሩ የለም። እንግዲህ በታምራት የሚደረጉ ነገሮች አሉ። ይህ ነገር ግን ታምር እንዳልሆነ እናውቃለን። ከኋላ የሆነ የሚያንቀሳቅሰው ኃይል አለና ይሄ ነገር ከቤተክርስቲያናችን ስርዓት አንጻር ትክክል ነው ወይ? እስካሁን ያነሳዋቸው ነገሮች ጥያቄ ነው እየጠየቅን ያለው፣ መተቸት አይደለም፣ ጥያቄ ነው። ይህንን ጥያቄ የምታውቁ ወይም ደግሞ በቦታው ያላችሁ አካላቶች ይህን ያሰራችሁት ምን እንደሆነ ምክንያቱ ግራ ለተጋባ ነው ለህዝበ ምእመኑ ምላሽ ብትሰጡልን በማለት በቅንነት እጠይቃለሁ። ለብዙዎች ይደርስ ዘንድ ብዙዎች አይተው ምላሽ እንዲሰጡን ኮፒ ሊንክና ሼር ማድረጋችሁ እንዳትረሱ። እንግዲህ እንዳያችሁት ነው በአስኮ የሚገኘው የጻድቁ አባታችን የአቡነ ሀብተ ማርያም ስዕል እንግዲህ ሰሞኑን በጣም መነጋገሪያ ከሆኑ ርዕሶች መካከል አንደኛው ነው። እንግዲህ ወንድማችን ሰለሞን ነጋሽም እንደነገረን ከሆነ ቤተክርስቲያን የራሷ የሆነ የቅዱሳት ስዕላት አሳሳል አላት። ለመናፈቃን መሳለቂያ እንዲሆን አመቺ በሆነ መንገድ እንደዚህ አይነት ነገር ማድረግ ምናልባት ቴክኖሎጂን በመጠቀም ወይም ከኋላ የሆነ ኃይል በመጠቀም እንደዚህ አይነት ነገርም ማድረግ ከቤተ ክርስቲያን ስርዓት አንጻርም አግባብነት የሌለው ነገር ነውና ይህንን ነገር ደግሞ ሲደረግ ቤተ ክርስቲያን የራሷ የሆነ መዋቅር አላት፣ አባቶች አሏት፣ ስርዓት የሚያውቁ ሊቃውንት ያሏት ቤተ ናትና እንደዚህ አይነት ነገር ምክንያቱ ምን እንደሆነ ከምን አንጻር እንደሆነ ለምሳሌ ደብረ ሲና ቅዱስ መርቆሪዎስ ቤተክርስቲያን ላይ ሊቃውንቱ በማህሌቱ እያሸበሸቡ ዝማሬ በሚያደርሱበት በማህሌቱ ላይ የሊቀ ሰማዕታት የቅዱስ መርቆሪዎስ ስዕል ከካህናቱ እኩል ያሸበሽባል። ምናልባት ይሄ ታምር ነው፣ ይሄ ድንቅ ነው። ሽብሻቦ ማርያም ሄዳችሁ የምታውቁ ምእመናን ካላችሁ እንደዚህ አይነት ታምራትን ድንቆችን እግዚአብሔር በቅዱሳት ስዕላት ላይ በተለያየ ነገር ላይ ይገልጣል። ነገር ግን ከዛ ውጭ በሆነ መንገድ ቴክኖሎጂን በመጠቀም ቅዱሳት ስዕላት ላይ ወይም ታምር በተደረገባቸው ቅዱሳት ስዕላት ላይ ያለንን ክብር
እንድንቀንስና በጸሎት ሰዓት ወይም ጸሎት በመናደርስ ሰዓት ሐሳባችን እንዲሰረቅ የማድረግ አባዜ በመከተል ከቤተ ክርስቲያን ስርዓት ውጪ የምትሰሩ ሰዎች መልስ ካላችሁ መልስ እንድትሰጡን፣ ካልሆነ ግን ይሄ ነገር ከቤተ ክርስቲያን እንዲወገድ ወይም ከቤተ ክርስቲያን እንዲለይ ወይም መልስ እንድትሰጡ አሳማኝ ነገር ታሪኩን የምታውቁ ሰዎች ሐሳባችሁን በኮመንት ላይ ብታስቀምጡ እላለሁ። ቀጥታ ወደ ቀጣዩ ቪዲዮ እንሸጋገር። ጀግና ከሆነ እውነት ያለው ከሆነ ፍርድ ቤት እንገናኝ፣ ይክሰሰኝ። ወንጀለኛ ነው የሚል ካለ ፍርድ ቤት ከሶ ማስፈረድ፣ ህዝብ ፊት አቅርቦ ማስፈረድ፣ የፈለገ ካለ ስድብ የሚያጸድቅ ከሆነ ይጽደቅ። እኔ ለመቀበል ዝግጁ ነኝ። እንደው በዚያ በሩቁ ሳይታይ ከሚሳደብም እነሆ ድምፅ ማጉሊያውን ልስጠውና ዜጋ የፈለገውን ደስ ያለውን ይበልና ይውረድ። መልስ አልሰጠውም። በሃይማኖቴ ከመጣህ ዛሬም ነገም እነግርሃለሁ። ይምረርህም ይጣፍጥህም ምንም ስም ስጥ ምን በሃይማኖት ከመጣህ እነግርሃለሁ። እርግጠኛ ሆኜ ነው የምነግርህ እስከ ሞት ድረስ። ባህር ዳር ህዝብ ለእኔ ምን ብዬስ ውለታውን እመልስለታለሁ? ምን ብዬ በምንስ አገልግሎቴ ደስ አሰኘዋለሁ? ቅዱስ ህዝብ ነው። ጠቅላላ የኢትዮጵያ ህዝብ እስካሁን ለእኔ የሚያደርግልኝ ድጋፉም ሐሳቡም ጸሎቱም በእኔ ልከፍለውም ማለት እንግዲህ እንዳያችሁት ነው። ብፁዕ አባታችን ብፁዕ አቡነ አብርሃም በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከጠቅላይ ቤተ ክህነት ስራ አስኪያጅ አንስቶ በባህር ዳር ሀገረ ስብከት ትልቁን የቤተ ክርስቲያን ኃላፊነት በመውሰድ ብዙ ስራ የሰሩ አባቶች ናቸው። ብዙ ስራ የሰሩ አባታችን ናቸው። እንግዲህ ስማቸውን ሰሞኑን በሚዲያ ላይ ዶላር እያሸሹ ነው፣ የቤተ ክርስቲያንን ሀብት እያሸሹ ነው፣ ከሀገርም ሊወጡ ነው በሚል በብዛት እየተወራባቸው ሐሰተኛ ወሬ ለቤተ ክርስቲያን ጠላት ከሆኑ ሰዎች እየተነዛባቸው ይገኛል። ብፁዕ አባታችን አቡነ አብርሃም መረጃ ያለው ሰው ካለ መቶ ይክሰሰኝ፣ ይጠይቀኝ። ለሃይማኖቴ ለማህተቤ እኔ እሞታለሁ ግን ከኋላ ሆናችሁ ስም አታጥፉ በማለት ኢትዮጵያውያን ለኔ ባለውለታዎች ናቸው፣ የባህር ዳር ህዝብ ለኔ ባለውለታዬ ነው፣ በሃይማኖቴ አልደራደርም በማለት ከሀገር ሊወጡ ነው ሊሸሹ ነው የሚባለው ነገር ሐሰት እንደሆነ ተናግረዋል። በሀገረ ስብከቱ በመንበሩ እግዚአብሔር አምላክ ረጅም ዕድሜና ጤናን ያድልልን ለማለት ፈልጋለሁ። በጣም የሚሰቀጥጥና ከኢትዮጵያዊ ባህል ጋር የማይገናኝ ስግብግብነትን ያየንበት ቪዲዮ ነው። እስቲ አብረን እንመልከት። ማሪ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? ነው 3 ወር ነው። በቃ አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሄ ሳህን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? እንዴ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል። ከሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለኩ ፈልጌው ነው እንደተቀመጥኩት። እኔ ፈለገሽ ሆነ አላልኩም። አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ እንዴ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው፣ አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ ይሆነ። አንዳንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሮርጬ ነው የምመጣው። ይሄን ነገር ስለማቀባረል እንዴ ምን አገናኘው ከማጥባት? አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አሪፍ ነው። ጊዜውን ታውቂያለሽ። የምር ነው? ምን ማለት ነው የምር ነው? አይ እኔ አጥሚትም አልጠጣም ታውቃለህ። አጥሚት አልበላም ታውቃለህ። ጨጓራዬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው ይሉት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት?
ይሻላል ይሻላል ልብስ የሚያጥባል አይደል እኮ ይሻላል ነው ምንድነው ያለቀሽ ነው አይ ነው አለቅሳለሁ እንዴ እንድታለቅሽ እኮ አይደለም እንደዚህ አልኩሽ ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው ገብቶኛል ገብቶኛል ምን ነው የሚያስለቅስሽ ኧረ እኔ አላለቀስኩም ለማለቅሳለሁ ምን ነው የሚያስለቅስሽ አላለቀስኩም እንዴ ሁለት ልጅ አለ አይደል እሱዎች አለ እንደገና አንቺ ተደረበሽ ሁለተኛ እንውለድ ይቆያል አልኩ ነበር እኔ አንተ ነው ሁለተኛ እንውለድ ያልከው እኮ እንውለድ ግን አሁን እኮ 2 ወር ሙሉ ተቀመጥሻል እንደ እናቶቻችን 3 ወር ልትታረሽ ነው በቃ 2 ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንደዚህ ካልሆነ ደግሞ ማቶች ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው ትንሽ ብትበይ አሪፍ ነው ልጅቷም ደግሞ ተወፍርብሻለች ገባሻ እሺ እሺ ያለቀሽ ነው አላለቀስኩም አንቺ ስቀልብ ፕራንክ ነው ስሚ ማሪ አንቺ ዳግ አንቺ የቀለድኩ ነው ስሚ ዳግ ሰውን የሚያቆስል ነገር እያደረኩ ፕራንክ ነው የሚባል ነገር አለ እንዴ ለምን አሰራባበ በእውነት ከዚህ በላይ ማየትም የሚያስጠላ ነገር ነው በጣም የሚደብር ነገር ነው ማለት እንዴት ነው በዚህ ልክ ግን መጨካከን የሚቻለው እውነት ለማውራት ማለት ነው ባል ሚስቱ ላይ ሚስት ማለት እንግዲህ አካል ናት ሚስት ማለት እንግዲህ ዘውድ ናት ሰው እንዴት በዚህ ልክ ባለቤቱ ላይ ይጨክናል በዚህ ልክ የሆነ የሀዘን መልኳን እንኳን እያሳየች ያ በጣም የተቃጠለ ያ በጣም ያረረ የደበነች ትዳራችንን በእንደዚህ አይነት ቀልዶች እንዳናጣ ስፔሻሊ ሚዲያ ላይ አሁን ብዙ ያየናቸው እንኳን እንደዚህ የሚያቆስልና የሚያደማ ነገር እያሳዩ እንትን የሚሉ ሰዎች ይቅርና እየተፋቀሩ እየተዋደዱ በጣም ፍቅራቸውን ሚዲያ ላይ የሚያሳዩ ሰዎች እንኳን ሲለያዩ ትዳራቸው ሲፈርስ እያየን ነውና እንደዚህ አይነት ቀልድ ከኛ ከባህላችን ጋር የማይሄድ ቀልድ ለዛውም ደግሞ ሴትነትን ያላከበረ ቀልድ ይዛችሁ እየመጣችሁ ህብረተሰቡ እንዲለማመድ ህብረተሰቡ ኖርማል እንዲመስለው ሴት ልጅ መበደል ኖርማል እንዲመስለው የምታደርጉ ሰዎች ግን ምናችሁን ነው የሚያማችሁ በጣም የሚያስጠላና አስነዋሪ ድርጊት ነው የይቅርታ ቪዲዮ ሰርቷል ይቅርታ ጠይቋታል ነገር ግን ከልብ በጣም የሚያስጠላ ነገር ነውና ወንድሞች ሚስቶቻችሁን ብታከብሩ ለማለት ፈልጋለሁ ተሰሚነት ያላችሁ በሚዲያ የምትታወቁ በተለይ አርቲስቶች ይህ ድምጽ የሚሰማችሁ ከሆነ እንደ ታናሽ ወንድም የምነግራችሁ ታዋቂነት ከእምነት የሚያስወጣ ከሆነ ታዋቂነት መንግስተ ሰማያት አያስገባም ታዋቂነት የእግዚአብሔርን መንግስት እንድናስበው ካላረገን ወደ እግዚአብሔር መንግስት እንድንቀርብ ካላረገን ተከትሎን አይሄድምና ታዋቂ አርቲስት መጣልኝ ብሎ የሚቀበለን ዲያብሎስ በሲኦል ልዩ እንክብካቤም አያረግልንምና በምንችለው መጠን ያለንን ታዋቂነት ለቤተክርስቲያን እናውለው ያላችሁን ታዋቂነት ተሰሚነት የቤተክርስቲያንን ትምህርት ለማስተጋባት ብታውሉት ጥሩ ነው ብዬ አስባለሁ ሁሉ ጊዜ ቤተክርስቲያን ጥሪዋ ይሄ ነው ከቤተክርስቲያን ውጭ ያላችሁ ወደ ቤተክርስቲያኑ ክርስቶስም የሰጠን ነገር አለ ምን አለ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ ያሳርፋችኋለሁ አይደል ያለው ቤተክርስቲያንም ሁሉ ጊዜ የምትጠብቀው ይሄንን ነው እጇን ዘርግታ የምትጠብቀው ብዙ ኃጥአን ነን የሚሉ የቤተክርስቲያን ድምጽ የናፈቃቸው ዕጣኑ የናፈቃቸው ቅዳሴው የናፈቃቸው ሰዎች መተው መቅደሱን እንዲሞሉላት ነውና ከቤተክርስቲያን አትጥፉ ማለት ፈልጋለሁ አመሰግናለሁ
面的稻草与干燥天气叠加，容易引发混。እንግዲህ እንዳያችሁት ነው በሀገረ ቻይና የሰማይ ላይ ድሮን ትርኢት እንግዲህ እሳቱ ወደ ታች በመውረድ ህዝቡ ላይ ጉዳት አድርሷል። አልጀዚራ ላይ እንደተዘገበው ሰሞኑን በኢትዮጵያ እየተለመደ ያለ ስፔሻሊ በመንግስት ፕሮግራሞች ላይ የሰማይ ላይ ድሮን ትርኢት በስፋት እየተመለከትን ነው ያለውና የሀገራችን ባለስልጣናት እንግዲህ እንደዛ አይነት አደጋ እንዳይደርስ ከወዲሁ ጥንቃቄ እንድታደርጉ ከሰማይ ላይ እሳት ዘንቧል በማለት አንዳንድ ሐሰተኛ የሆኑ መረጃዎች ሲሰራጩ ነበርና የይሳኮር ቤተሰቦች በዚህ አጋጣሚ ከድሮን ትርኢት ላይ እንግዲህ በቴክኒክ ብልሽት ምክንያት ከሰማይ በሚመስል መልኩ እንግዲህ እሳት ወርዷል ማለት ነው። ወደ መንግስተ ሰማያት የምታገባ ወንጌል እነሆ የዮሐንስ ወንጌል ምዕራፍ 10 ቁጥር 22 እስከ 31 በጣም ቆየት ያለ ቪዲዮ ነው። የብፁዕ አባታችን የአባ መላኩ ወይም ብፁዕ ቅዱስ አቡነ ተክለ ሃይማኖት ሶስተኛው የኢትዮጵያ ፓትርያርክ በጣም በብትውና በጣም በቅድስና የሚታወቁ በአንዴ ጵጵስናንም ፕትርክናንም በታሪክ የተሾሙ ሶስተኛው የኢትዮጵያ ፓትርያርክ ናቸው። በጣም በቅድስናቸው ይታወቃሉ። በባዶ እግራቸው ለዘመናት የተራመዱ ስፔሻሊ በወላይታ የወንጌል አገልግሎት በስፋት የሰጡ ሐኪም ቤት የገነቡ ትምህርት ቤት የገነቡ ለድሃ መኖሪያ ቤት የገነቡ በጣም ባህታዊ የሆኑ አባት ናቸው። በረከታቸው ይደርብን። እናንተ የት እየሄዳችሁ ነው? ወደ ቤተ ክርስቲያን እየሄድን ነው። በሉ ይሄንን በአንገታችሁ ያሰራችሁትን ገረድ በጥሱ፣ አለበለዚያ አንገታችሁን ነው የሚበጥሱ። ትሰማኛለህ? ማተቤን ከምበጥስ አንገቴ ቢበጠስ ይሻለኛል። ከቤተ ክርስቲያን መቼም አንለይ። ዝም በይ። አዎ ልክ ናት። ማህተባችንን አንበጥስም። አዎ እኔም ማተቤን ከምበጥስ አንገቴን ብበጥሰው ይሻለኛል። ማህተባችንን አትበጥሱም? አዎ አንበጥስም። እሺ ይህንን ለእያንዳንዳችሁ 200 ብር እሰጣችኋለሁ። ለአንድ ደቂቃ ማህተባችሁን ትበጥሳላችሁ። ከዛ ይህንን ብሩን ትቀበላላችሁ። ምንም ብሰጠን ማህተባችንን ከአንገታችን አንለየው። እንግዲህ ውድ የይሳኮር ቤተሰቦች በድጋሚ የጌታ ጸጋና ሰላም በያለንበት ለሁላችን ይደረግልን። የይሳኮር ሚዲያ ቤተሰብ ያልሆናችሁ ሰዎች በዚህ ሚዲያ የተለያዩ ወቅታዊ መረጃዎችን፣ መንፈሳዊ ትምህርቶችን የምናስተላልፍበት ሚዲያ ስለሆነ የፕላስ ምልክቷን በመጫን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃችኋለን። ኮሜንት ሴክሽን ላይ ሐሳብ አስተያየታችሁ እንድታስቀምጡ እየጠየቅን በሌላ ቪዲዮ እስክንገናኝ ድረስ በጣም ወዳችኋለሁ። መልካም ጊዜ። ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ፣ ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ። ኃይሉ በኛ ላይ አድሮ እንበረታለን፣ ጸጋው በኛ ላይ አድሮ እንበረታለን።